እኛ ፈጣሪያችንን የምንለው በኢየሱስ ክርስቶስ ላይ ክብር ምስጋና ይድረሰውና መጽሐፍ እየጻፉ እውን ኢየሱስ አምላክ ነውን? እውን ኢየሱስ እንደዚህ ነውን? እውን እንደዚህ ነውን? እያሉ ከስንትና ስንት መጽሐፍት በላይ በመጽሐፍ የራሳቸውን ፖለቲካ ሲሰሩ ቆይተዋል። ዛሬ የእስልምና ኮሚቴ የመጅሊሱ ባለስልጣን የሆነው አህመዲን ጀበል የሚባለው የጅማው የኦሮሞ የዋሃቢዩ ኢየሱስ ክርስቶስ ላይ 300 ምናምን ጥያቄ አለኝ ብሎ ጽፏል። የነሱ ሰዎች የተባሉ በሙሉ ክፍታፋቸውን፣ ልቃፋቸውን፣ ስዳፋቸውን፣ ብዕራቸውን ተፍተውብናል። እነሱ ስለሚጮሁ በጩኸታቸውን ዋይ ዋይ ስለሚሉ ያውም ደግሞ ከሰኞ ከቅዳሜ እስከ ሐሙስ ማታ ድረስ ጸባየኛ የነበረው እስላም አርብ ሲመጣ አንድ ላይ ስለሚሰባሰብ አንድ ላይ ሲሰባሰብ እያለ በመጮህ ሀገርም እያስፈራራ መንግስትም እያስፈራራ እጅ እየጠመዘዘ ጉልበተኛ መስሎ አፈር ሲያበላ ኖሯል። እነሱ ሲናገሩ የሚናገራቸው የለም። እነሱ ሲያመጡ እኛ ጋር የሚመጣው እግዚአብሔር ያውቃል፣ መድኃኒዓለም ያውቃል። የስራቸውን ይስጣቸው፣ የእጃቸውን ይስጣቸው። በሰላም እንኑርበት። ጥቂት በጥባጮች ናቸው። እኔ ከወይዘሮ ፋጡማ ጋር ይኸው 40 ዓመቴ ከአቶ ሸምሱ ጋር 60 ዓመቴ እኔ ምን የሚል በቃ ልቁስቁስ ልንቁሶ ነው የተፈጠረው። እነሱ በመጡበት ነገር የማይመጣ እነሱ በሚጮህበት ጩኸት የማይጮህ እነሱ ይሄንን ደካማ ጎን በማየት ኃይል በማደራጀት በማስፈራራት በመጮህ ሚዲያ በመያዝ ተቋማትን በመያዝ በማስደንገጥ ገብቶ በመሄድ በማለቃቀስ ተጨቆን፣ ተበደል፣ ተገደል፣ ተገፋን፣ ተሰደን በማለት ምን ችክ በማለት እስካሁን የኳስ ብልጫውን የጨዋታ ብልጫውን ወስደው ቆይተዋል። እነሱ ይህን ሁላ መጽሐፍ ሲጽፉ ለእነሱ መልስ የሰጠ ሰው የለም። እነ ዋሂድ የሚባል ሰው አቡነ ገብርኤል ያስተማሩኝ የሚል ኦርቶዶክስ ነኝ የሚል ከዛ ጴንጤ የሆነ ኦርቶዶክስንም ሳይ አያበላውም ጴንጤንም ሳይ አላበላውም። አሁን እስላም ሆኖ በእስልምና እኔ አሰለጥናለሁ ኦርቶዶክስን የሚመታ ጴንጤን የሚመታ ብሎ እነሱ ደግሞ ኦርቶዶክስን የሚመታላቸው የሚሰብርላቸው ስለሚፈልጉ ይሄንን ደደብ ኦርቶዶክስ የነበረ ቀጥረው ዛሬ ኦርቶዶክስ ቤተክርስቲያን በዚህ አቡነ ገብርኤል አስተምረውኛል በሚል ከሃዲ ትሰደባለች ማለት ነው። ለሱ መልስ ስንሰጥ እስልምናም አብሮ ይወቀጣል ማለት ነው። እነሱ በዚህ መጠን እየሰሩ በዚህ መጠን እየሄዱ የኛዎቹ ደግሞ እንደምታዩት ይሄ ቄስ ነው። ተመልከቱት። ይሄ ጓደኛዬ ነው፣ ቄስ ነው። ቀሲስ ታጋይ ይባላል። እንዴት አይነት ወንድሜ መሰላችሁ? ግን ስሙት። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነ ሰለለ አሰላሙ ምናምን ይላል። እንግዲህ ተመልከቱ። ምን አገባው? እነሱ ኢየሱስ ጌታ ነው ይላሉ እንዴ? ክብር ይግባውና ኢየሱስ ክርስቶስ ጌታ ነው ይላሉ እንዴ? አንድ እስላም ኢየሱስ ጌታ ነው ኢየሱስ አምላክ ነው ይላል እንዴ? ይሄ ሆዳምነት ነው። አንብ እንኳን ቢባል አላነብም። መሐመድን እንደዚህ ማለት የለባቸው ማለት ይገባል እንጂ ሰላምና ክብር በሳቸው ላይ ውረድ ይላል እንዴ? ከዛ መጥቶ ነገ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ አሐዱ አብ ብሎ ሊያቆርብ ነው። እንዲህ አይነት ሆዳም ተፈጥሮብን እንዲህ አይነት እንትን የተፈጠረብን እነሱ ተመልከቱ። ይህን ሁሉ መጽሐፍ ጽፈዋል። ይህን ሁሉ ስክሪንሻት አድርጋችሁ አስቀሩ። ይህን ሁሉ መጽሐፍ ጽፈዋል በክርስትና ላይ በእኛ ሃይማኖት ላይ በክርስትና ሃይማኖት ላይ ይህን ጽፈዋል። የተደበቀው እውነት ብለው ኢየሱስን ፈጣሪ ነው ወይ ብለው የኢየሱስ ምንነትና ማንነት ብለው 100 በላይ የመጽሐፍ ቅዱስ ግጭቶች ብለው የመጽሐፍ ቅዱስ መበረዝና እስላማዊ እይታው ብለው እስራኤላዊ ሳቤ ብለው ስህተትን መመለስ ብለው ክርስቶስ ማን ነው 300 ወሳኝ ጥያቄዎች በአህመዲን ጀበል ብለው
የመጽሐፍ ቅዱስ ምስጢር በሙስሊም መነጽር ብለው መሸወድ እስከ መቼ ብለው ስህተትን መመለስ ብለው ኦሪት ወንጌልና ቁርአን ብለው አልገደሉትም አልሰቀሉትም በእንተ ስቅለት ብለው ያውን በግዕዝ ሁላ እቀብተ እምነት እኮ ሁላ ይላሉ። እነዚህ አያፍሩ መጽሐፍ ቅዱስ ይናገር ብለው እንግዲህ ይሄንን ሁሉ እንደምትመለከቱት ይሄንን ሁሉ እዩት። ይሄንን ሁሉ ኮተት ይሄንን ሁሉ በሲዲ በመጽሐፍ ጽፈው አፋቸውን አላቀዋል። አንድም የመንግስት ሰው አንድም አክቲቪስት አንድም ጋዜጠኛ አንድም ማንም ለነዚህ ሰዎች የተናገረ የለም። በመጽሐፍ መልስ የሰጡ ሁለት ሰዎችን አስታውሳለሁ። ሶስት ትነግሩኛላችሁ። አሁን ማህበረ ቅዱሳን ለአህመዲን ጀበል ከመመለሱ በቀር ሁለት ሰዎች አንድ በአካል የወጣ ሰው አውቃለሁ። ሁለት ደግሞ በመጽሐፍ የጻፉ በራሳቸው ስም የወጡ አውቃለሁ። አንደኛው አለማየሁ ሞገስ ረዳት ፕሮፌሰር በረከታቸው ይደርብን እና አለማየሁ ሞገስ ለምን አልሰለምኩም ብለው ጽፈዋል። ያንን የጻፉት እና አህመዲን ዲዳት በጻፉት በኢየሱስ ክርስቶስ ላይ በጻፉት ጽርፈት የተነሳ እነሱ በኢየሱስ ክርስቶስ ላይ አፋቸውን ሲከፍቱ ኦኬ የኔ ጌታ የኔ አምላክ ላይ እንዲህ ጥያቄ ካላችሁ እኔ ደግሞ የእናንተ ነብይ ላይ ጥያቄ አለኝ ብለው እነሱ በእኔ መጽሐፍ ቅዱስ ላይ ጥያቄ ካላችሁ እኔ ደግሞ በእናንተ ቁርአን ላይ ጥያቄ አለኝ ብለው ለምን አልሰለምኩም የሚለውን ጽፈዋል። በወቅቱ አህመድ የትራንስፖርት ሚኒስትር የነበረው ሱማሌው ሰውዬ አብዱል መጂድ ምናምን የሚባለው ሰው እስኪያናግራቸው ፍርድ ቤት እስኪከሰሱ ድረስ አድራሻቸውን ጽፈው መጽሐፋቸው ተፈልጎ ተቃጥሎ እሳቸው በድፍረት አድራሻዬ እኔ ክርስቶስ ነኝ ብለው እስኪናገሩ ድረስ ጽፈዋል። ሌላ አባ ኪዳነ ማርያም ጽፈዋል። በመድረክ ላይ ደግሞ ምህረተአብ አሰፋ መምህር ምህረተአብ አሰፋና መምህር ታሪኩ አበራ አሁን እንግሊዝ ይሁን አሜሪካ ያለ እነሱ ደግሞ በጣም በትኩረት ሰጥተዋል። ያሬድ ገብረ ዮሐንስ የሚባል ደግሞ በብዕር ስም አሁን ጴንጤ ሆኗል መሰለኝ ታድሶ በጣም ጎበዝ ልጅ ነበር በእውነት እሱ በብዕር ስም መጽሐፉን አስታውሳል። ከዚህ ውጭ ምንም ነገር የለም። በአካል ለመጀመሪያ ጊዜ የተገለጸው ዲያቆን ቢንያም ነው። ዲያቆን ቢንያምም ከለላ አጣ፣ የሚያግዘው አጣ። ቤተ ክህነቱም አላግዛ አለው። ቤተ ክህነቱ የፈሪ የሆዳም ስብስብ ስለሆነ እኛ ያገባንም እነሱ ከእነሱ ጋር ማን ይጋጫል ምናምን በሚል የእነሱን ጩኸት ፈርቶ ከለላ አልሰጠውም። ዛሬ በየበረሃው የሚንከራተት ልጅ ሆኗል ማለት ነው። ከዛ በኋላ እንግዲህ አሁን ስዳደጉ ነው። በጣም አበዙት። አፈሉ አይገልጻቸውም። እንደውም አሁን ደግሞ በቀደም ዕለት እንግዲህ በኦሮሚያ ውስጥ በተለይ በገጠሩ ውስጥ እንዲህ እያሉ ሁላ መምጣት ጀመሩ። በሚያሳዝን ሁኔታ ማለት ነው። ምንም ብትል እነሱ አይለቁም፣ ምንም ብትል አይመለሱልም። ስሟቸው በመስጊድ ውስጥ ነው። ያው እንግዲህ ይሄ መስጊድ ውስጥ ነው። ትሰሙታላችሁ። በነቢያቶቻችን ስም እንግዲህ እስልምና በ531 አካባቢ መጣ ነው። በአምስተኛው ክፍለ ዘመን ክርስትና ይቀድመዋል። ይሄ ከኋላ የመጣው ሰውዬ የእኛን ነቢያቶች ከዚህ በኋላ በኢትዮጵያ ውስጥ ኢሳ የምንለውን እኛ ኢየሱስ የሚሉትን ይላል። ይህን ሁሉ መንጋ፣ ይህንን ሁሉ ጎረምሳ፣ ይህንን ሁሉ ሽማግሌ፣ ይህንን ሁሉ ወንድ በመስጊድ ሰብስቦ በአደባባይ ነው እንግዲህ ቃል የሚያስገባቸው። በፕሮጀክተር ስልጠና ተሰጥቷቸው ሼኩ ነው ተነስቶ ይህን የሚለው ስሙ ሙሴን ሙሳ የሚሉ ነቢይ ኢብራሂምን አብርሃም ብሎ መጥራት በሀገር ውስጥና በውጭ ሀገር ልብ በሉ፣ በውጭ ሀገር
እንዲህ ማድረግ ይቁምልን። ኢየሱስን ከዛሬ ጀምሮ ኢሳ የምንለውን እኛ ኢየሱስ ብለው፣ ሙሳ የምንለውን ሙሴ ብለው፣ ኢብራሂም የምንለው አብርሃም ብለው፣ ዳውድ የምንለውን ዳዊት ብለው በሀገር ውስጥና በውጭ ሀገር እንዲህ ብለው የሚጠሩት ከዛሬ ጀምሮ ይቁምልን። እነዚህ ነቢያቶቻችንን ከዛሬ ጀምሮ ነቢይ ኢሳን ኢየሱስ በሚል የቀየረ ነቢይ ሙሳን በሙሴ የቀየረ ነቢይ ኢብራሂም የሚባለውን አብርሃም ብሎ የጠራ የኛ ነው የሚል ካለ የሚል ሰው ካለ ሰውየው እስላም አይደለም ክርስቲያን ሆኖ እንኳን ከዛሬ ጀምሮ ሙሳን ሙሴ የሚል ኢሳን ኢየሱስ የሚል ኢብራሂምን አብርሃም የሚል ዳዊትን ዳውድን ዳዊት የሚል ኃላፊነቱን ራሱ ይውሰድ። ኃላፊነቱን መውሰድ ካልቻለ በነቢያቶቻችን ስም የሚካሄደው የፖለቲካ እንትን አላሁ አክበር አለ። በቃ አላሁ አክበር አለ። በኢትዮጵያ ውስጥ አይደለም በውጭ ሀገር ያለ ሰው ከዚህ በኋላ እንደዚህ የሚል ይሄ ስልጠና በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተደረገ ነው። አፍልተዋል። የሚሰራቸውን የሚያደርጋቸውን ያሳጣቸው። እነፎይ የመጡት ከዚህ በኋላ ነው። እንግዲህ ምንድነው እየተዘጋጀ ያለው? ከዚህ በኋላ አገሪቷን አረብ ለማድረግ ነው እየተራወጡ ያሉት። እውነት ነው። የሚረዱን አረቦቹ ናቸው። ቦምብ የሚያቀብሉን አረቦቹ ናቸው። ድሮን የሚሰጡን አረቦቹ ናቸው። ቤተ መንግስት የሚያሳድሩልን አረቦች ናቸው። ቤተ መንግስቱን መስገጃ አድርገውታል። አረቦቹ ናቸው አድርገውታል። የቀን መቁጠሪያውን እየቀየሩት ነው። ዓመተ ምሕረት የሚለው ይቅር ብለዋል። ለምክክር ኮሚሽኑ ያስገቡትን ደብዳቤ አነብላችኋለሁ ከፈለጋችሁ። በክርስቲያን ስም የሚጠሩትን መንደሮች ልደታ የሚባለውን፣ ቂርቆስ የሚባለውን፣ ቀራኒዮ መድኃኔዓለም የሚባለውን ሆስፒታሎች፣ ቅዱስ ጴጥሮስ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል የሚባለውን ለእኛም ይጠራልን። በቃ በግራኛ አመድ በምንትስዬ ይሁንልን። የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምሕረት የሚባለው ኢትዮጵያ ውስጥ አይሰራም። ዓመተ ምሕረት የሚባል የለም። የሂጅራው የሚግባልን። በቃ በባንዲራ ስምምነት የለንም። እስላም ማየት የሚፈልገው ባንዲራና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም። ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ፣ ጥቁር፣ ቀይ ምናምን ነገር ነው እንጂ አረንጓዴ፣ ቢጫ፣ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው። እነሱ በዚህ መጠን ተዘጋጅተዋል። ባንክ ከፍተዋል። ባንክ ተፈቅዶላቸዋል። ገንዘብ አላቸው። ኢኮኖሚውን ተቆጣጥረዋል። ምን ብለዋል? ምንም ችግር የለባቸው። ስለ እውነት የድፍረታቸው ጥግ እዚህ ደረጃ ተደርሷል። ገጠር ላይ ሰባኪዎቻቸውን ይዘው እንደምትመለከቱት አሁን የምናምን አይደለም። ገጠር ላይ ሰባኪዎቻቸውን ይዘው እናያለን፣ እንመለከታለን። ዝም ብላችሁ ነው የምታዩት። ቴሌግራሜ ላይ የለጠፍኩላችሁ ናቸው። ትልልቆች ናቸው። ሼኮቻቸው ናቸው ይህን የሚናገሩት፣ ይህን የሚያወሩት። ገበሬውን ሰብስበው ያልተለመደ ጠባይ አምጥተዋል። ቢላዋ ስለው አስቀምጠዋል። ጎረቤት ያለው ያደረገውን አታውቀው። በፊት ጓደኞቻችን የምትሏቸው ሰዎች ወሃቢ ከሆኑ በኋላ አሁን እያመጡ ያለው ነገር ከባድ ነው። ስሙት። የገጠር ነው ይሄ። ሙስሊም አይደለም፣ ጴንጤ ነው፣ ኦርቶዶክስ ነው፣ ካቶሊክ ነው የሚል ካለ በመረጃ ይምጣ። እስኪ በመረጃ አንድ ከመጣ አንድ ሰው የለም። የትኛውም ዓለም ላይ
የትም ቦታ ሂዱ። ኢየሱስ ክርስቶስ ሃይማኖቱ ምንድን ነው? ሙስሊም ነው። ኢየሱስ ሃይማኖቱ ምንድን ነው? የሚከራከር ጀግና ካለ ይምጣ። ይኸው ግልጽ ነው። እኛ እኮ በመረጃ ነው፣ በማስፈራራት ሳይሆን በመረጃ ነው። ሸረዐ ለኩም ሚነ ዲኒ ማ ወሳ ብሂ ኑሐን ወለዚ አውሀይና ኢለይክ ወማ ወሰይና ብሂ ኢብራሂማ ወሙሳ ወኢሳ። ኢየሱስንም ጨምሮ እኮ ነው የሙስሊሙ ተውሂድ። እኛ ዛሬ ፈጣሪ አንድ ነው ብለን የምንናገረው ንግግር እስልምና ሃይማኖት ነው ብለን የምናወራ ሃይማኖት የነቢ ኑህ ነው ወይም ኖሃ፣ የነቢ ኢብራሂም ነው ወይም አብርሃም፣ የነቢ ሙሳ ነው ወይም ሞሴ፣ የነቢ ኢሳ ነው ወይም ኢየሱስ ነው። ኢየሱስ ራሱ ሙስሊም ነው። ከዚህ በኋላ ኢየሱስን ውሰዱ፣ ጊዜ አልፎበታል። ኤክስፓየርድ ነው። ይሄ በመንደር ውስጥ አይደለም፣ በሀገር ደረጃ ፕላን አውጥተው እቅድ አውጥተው ገጠር ገብተው እያደረጉት ያለው ፕሮጀክት ነው። ማን ይስማን? ስንናገር እንደ በጥባጭ ስንናገር እንደ ሾከኛ እንታያለን። ከራሱ ከዋሃቢው በላይ ዘመድኩን ላይ ጥሬ ካካውን የሚዘፈልለው ኦርቶዶክስ ነኝ የሚል ባለማተብ ነኝ የሚል ቤተ ክህነት የሚሰራ አዲስ አበባ መኖሩ መቀመጡ ብቻውን ሴፍ የሆነለት ልጆቹን እያሳደገ የሚመስለው ሃይማኖት የሌለው እምነት የሌለው ሃይማኖቱን እንደ መንግስት ስራ የሚቆጥር ቄስ፣ ዲያቆን፣ ሰባኪ ነኝ የሚል እንዲህ አይነት ሾካካ ሁሉ ተሞልቶ እንዴት ማን ያዳምጠን? እነሱ ይናበባሉ፣ እነሱ ይናገራሉ። ባጠፉት ጥፋት በሚሉት ነገር እነሱ ብቻ የሚናገሩት እንዲሰማ ያደርጋሉ። ከዚህ በኩል መልስ ሊሰጥ የሚነሳውን ያሸማቅቃሉ። ከነሱ የበለጠ የኛ ሰዎች ጣልቃ እየገቡ አፈር ከደቼ ያበሉናል። አሁን ይሄ ብቻ አይደለም፣ ወጥቷል፣ አደባባይ ላይ ወጥቷል። አሁን እንደ ጴንጤው ስፒከር ይዘው አደባባይ መስጊዱ አልበቃቸው ብሎ ከመስጊዱ አልፈው ከመስጊዱ ወጥተው ዛሬ በአደባባይ ላይ ደግሞ እንዲህ እያሉ በመስበክ ላይ ናቸው። በመስበክ ላይ አደባባይ ላይ ወጥተው በመስበክ ላይ ናቸው። ወደድክም ጠላህም አመንክም አላመንክም እያደረጉት ያለው ነገር ይሄንን ነው። አደባባይ ላይ ወጥተው ማለት ነው። ይኸው ማየት ትችላላችሁ። ይኸው አደባባይ ላይ ወጥተው ቤተክርስቲያን ፊት ለፊት ስፒከር አቁመው ህዝብ እየሰበሰበ ልጅ ኢየሱስ ብለን የምንጠራው ነብይ ነው። በእስልምና ትክክለኛ ነብይ ወደ ኢስላም ሲጣራ የነበረ ነብይ ነው። ነብይ ነኝ እያለ ጌታ ነው ማለት ከባድ የሆነ ኃጢአት ነው። እሱ የመጣው ፕሮፌት ኦፍ አላህ ነው። የአላህ መልእክተኛ ነው። ነቢዩላህ ዒሳ አንቀልባ ላይ ከተናገረው ንግግሮች ሳነሳላችሁ ኢኒ አብዱላህ አለ። የመጀመሪያው ንግግር እኔ የአላህ ባሪያ ነኝ አለ። የአላህ ባሪያ ከሆነ ምን አይደለም ማለት ነው? ህዝቦች ምን ማለት ነው? የአላህ ባሪያ ነኝ ካለ ምንድን ነው? ማን ነው ይህን ድፍረት የሰጣቸው? ስለ ቁርአን ስለ ሀዲሳቸው የሚያስተምሩት አጥተው ነው ወይ? ከመስጊድ ወጥተው አደባባይ ላይ ስፒከር ላይ ሆነው እኔ አምላክ የምለውን እኔ ጌታ የምለውን በዚህ መጠን ይሄ ውርደት አይደለም? ይሄ ማዋረድ አይደለም? ይሄ ስድብ አይደለም ወይ? እሺ በዚህ መጠን አንድ ሰው ወጥቶ መሐመድ እንዲህ ነው መሐመድ እንዲያ ነው ብሎ ስፒከር ይዞ መናገር ይችላል ወይ? መናገር ይችላል ወይ? ለዚህ ኢየሱስን በዚህ የመግለጽ መብት ቁርአን ነግሮኛል፣ ሐዲስ ነግሮኛል፣ ኢየሱስ እንዲህ ነው ብሎኛል ብሎ በተናገረው ተነስቶ ሌላውን ትቶ ቁርአንና ሐዲሱን ጠቅሶ መሐመድ እንደዚህ ነው መሐመድ እንደዚያ ነው ብሎ ለመናገር መብት አለው ወይ? መንግስቱን ስለተቆጣጠሩ አብይ አህመድ ጴንጤነቱ እንጀራው እስልምናው ህይወቱ ነው። አረቦቹ የቀጠሩት፣ አረቦቹ የሚከፍሉት፣ አረቦቹ የሚነዱት፣ አረቦቹ ብሩን ገንዘቡን የሚያፈሱለት ይህችን ሀገር ሽባ አድርጎ በሸሪያ ህግ ለማስተዳደር
በሰሜን ያሉትን ህዝቦች ኦርቶዶክሳውያን የሆኑትን በሙሉ ቀጥቅጦ ለማጥፋት ነው። ሌላ ምንም አይነት ነገር የለውም። ወደድክም ጠላህም ይኸው። ይህን ማየት ይህን ማወቅ አስፈላጊ ልታውቁ ይገባል። እያንዳንዱ ሰው ሊነቃ ይገባል። እያንዳንዱ ሰው ሊረዳ ይገባል። ብትደብቀው ብትሸፍነው የምታስቀረው ነገር አይደለም። እውነቱ ይሄ ነው። አሁን ጴንጤዎቹ ኦርቶዶክስ ስለተሰደበባቸው ብቻ፣ ኦርቶዶክስ ስለተዋረደችባቸው ብቻ፣ ገዳማት ስለተቃጠሉ፣ ካህናት ስለታረዱ፣ መነኮሳት ስለታረዱ፣ የኦርቶዶክስ ቁጥር ስለቀነሰላቸው ምናምን ብለው ያስባሉ። ለወሃቢ እስላሚስቶቹ ተገርደው ማለት ነው። እነሱ በዓል ላይ እነሱ ፈጢራ ላይ ምናምን ተገኝተው እነዛም ደግሞ እነዛ ጋር ተገኝተው አንበሳዋ ሚዳቋን እያባበለቻት ማለት ነው ይበሏቸዋል። አንድ ቀን ያሳል እናት ቤተ ክርስቲያን ናት ገትራ ያዘቻቸው እንጂ እነዚህኞቹ ወሃቢስቶቹ አውሬዎች ናቸው። ወሃቢስቶቹ ለራሱ ለኦሪጂናሉ እስላም የሚመለሱ አይደሉም። እየቀጠቀጧቸው ነው። መስጊዶቻቸውን እየወረሱ ነው። ዛሬ እፎይን የሚሰድቡ ነቢያችን ተነካ፣ ነቢያችን ክብሩ ተነካ የሚሉት ወሃቢስቶች ለነቢዩ መሐመድ ውዳሴ የሚያቀርቡ የኢትዮጵያን ሙስሊሞች መስጊዳቸው ውስጥ ገብተው እሬቻቸውን እያበሉ ነው። ተመልከቱ። ቅድም የለጠፍኩላችሁን ተመልከቱ። የዛሬ 15 ቀን ነው አፈር ከደቼ ያበሏቸው እስላሞቹ ማለት ነው። ወልዲያ ላይ ማነው ኮምቦልቻ ላይ እሬቻቸውን እያበሏቸው ነው። ይሄ የኦሮሞ ዋሃቢስት እስላሙ ጋንግስተር ሆኗል። ፖሊስ በእጁ ነው፣ ወታደር በእጁ ነው፣ ገንዘብ በእጁ ነው፣ ፖለቲካው በእጁ ነው፣ ሚዲያው በእጁ ነው። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን። እስቲ ኢቢሲን ተመልከቱ። እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድነው የዚህ የሞሊድ ጾሙ አብሮ ነው የገባው። የነሱ እንትናቸው ማለት በጾማቸው አብሮ ነው የገባው። ምንድነው ግን ዜናውን የምትመለከቱ? በሶማሌ ክልል የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ፣ የኢትዮጵያ ዜና አገልግሎት እንደዚህ ያደረገ፣ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ፣ የአዋሽ ባንክ ለአፍጢር እንትን አደረገ፣ የኢትዮጵያ ንግድ ባንክ እንትን አደረገ፣ አየር መንገዱ የኢፍጣር ፕሮግራም አዘጋጀ፣ የእንትና ክልል የኢፍጣር አዘጋጀ፣ በምን ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም 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 እንዲሸት አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። መጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸጥ የነሱ ደጋፊ ሆነው ቁጭ ይዋሿቸው አይደለም፣ የምታዩት ነገር ነው። ተጨቆን ያሉ ሰዎች አሁን አምተዋል። ስለዚህ እኛ ይህንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮህ መጮህ፣ ዱላ ካነሳ ዱላ ታነሳለ። ወንድ ነው። ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል። እነሱ ሲነኩ ቱርክ መግለጫ ታውጣላቸዋለች፣ እንደዚህ ምናምን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል። ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን። ይህ ጸብ አይደለም፣ ጸባጫሪነት አይደለም። የኔ ጌታ፣ የኔ ኢየሱስ፣ የኔ መድኃኒት፣ የኔ አምላክ በአደባባይ ላይ ወጥቶ እንዲህ ሲለፋደድበት፣ እንዲህ ክፍት አፉን ሲከፍትበት፣ እንዲህ ሲያቀረሽበት እኔ እሱ ነቢይ ትክክል አይደለም ነቢይ እሱ እኮ እንዲህ ነው ብዬ ስላልኩ እኔ እንደ ወንጀለኛ የምታይበት ምክንያት የለም። እሱ እየሰደበኝ፣ እሱ እያዋረደኝ፣ የኔ አምላክ እየተዋረደ የእሱ ነቢይ እየከበረ የሚኖርበት አንዳችን ምክንያት የለም። የንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው።
በመጽሐፍ ቅዱስ ነው ስናስረዳቸው። ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው ይኖር። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ? ለምን ተገለጠ? ካልሆነ በስተቀር አንዳችም ስድብ፣ አንዳችም ነገር አላነሳባቸው፣ አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር እችላለሁ። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን። እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ። ከኔ ጋር ነው ሰው? እስቲ ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ለእሸቱ ስለምመጣበት ነው። ይሄ ኮሜዲ ነው የሆነ እመጣለታለሁ። እስቲ ከፈታ አድርጊልኝ ኮሜንቱን ሊየው። ሰው የሌለ ስለሚመስለኝ ነው። አለ ሰው? ታፕ 2 ሚሊዮን 500 ሺህ። እኔ አልደከመኝም። እኔ እንደዚህ ምጮኸው ስንት ሰዓት ተቀምጬ ምጮህ አልደከመኝም። ታፕ ነገን ቆራርጠው የሚሸቅሉ የሚበሉ አሉ በጣም ብዙ። የብዙ ሰው እንጀራ ነኝ እኮ እኔ። ውጭ ያላችሁ ገባ፣ አትፍራ፣ ገባ በል። ሴኩሪቲ የሌላችሁም ተኛችሁ እንዴ እናንተ ሴኩሪቲዎች? እኔ ከፍተዋለሁ። አላችሁ ወይ? አንድ 4 ሰው አለው ይበል። አለን። ያኑራችሁ። ታፕ። ስለ መብት ነው የማወራው። የማንንም እምነት አንነካምኛ። የማንንም የኔን ጌታ ነክቶ የእሱን ቅቤ እንድቀባለት የሚፈልግ ካለ ግን እሱ ተሳስቷል። በእውነት በጣም ትልቅ ስህተት ነው። እሱ ተሳስቷል። እነፎይ የገለጡት እውነት ነው። እነሱ ያሉትን ነው እንግዲህ እዩት ብለው ያሉት ማለት ነው። ግሩም ኤርሚያስ እንዲህ ብሎ ይናገራል። ዝጊ አሁን ሁሉም ሰው እንዲሰማ ዝጉ። የላችሁም መሰለኝ እናንተ። ዝጉት። እየሄድኩበት ነው። ዝጉት። ጉድ ገርል ይላል። ያው ግሩም ኤርሚያስ መቻቻል የሚሉት ነገር ስላለ እሱ ማቻቻሉ ነው በራሱ ቤት ማለት ነው። ስለዚህ ግሩም ኤርሚያስ እንዲህ ብሎ ምላሽ ይሰጣል ማለት ነው። ግሩም ኤርሚያስ በጣም ክርስቲያን፣ በጣም ኦርቶዶክሳዊ ግን ብዙ እስላም ጓደኞች አሉት። ያን ሁላችንም ቤተሰብ አለን፣ ጓደኛ አለን፣ ማህበራዊ ኑሮ ያኖረናል። እምነት ግን ሌላ ጉዳይ ነው። የኔ አምላክ እየተሰደበ እኔ እሱን ነብይ ማንቆለጳጵስበት ምክንያት የለኝም። ስለዚህ ግሩም ኤርሚያስ ያንኑ ኢትዮጵያዊ ባህል ተጠቅሞ፣ ኢትዮጵያዊ ጨዋነት ተጠቅሞ፣ ኦርቶዶክሳዊ ጨዋነት ተጠቅሞ ይህንን ሰጠ። ለዚህ ምላሽ ደግሞ ወንድማችን እፎይ ሰጠ። ምንድን ነው ጥፋት ውስጥ እንግዲህ እንመልከት። እፎይ ከተሳሳተ እኛ ራሳችን እንቀጠዋለን። እኛ ራሳችን ትክክል አይደለም ብለን ዘምታለን። የሁለቱንም እንስማ። ቢላልንም የተመለከትን እንደሆነ ቢላል እስልምናን በህገ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነቢዩ መሐመድ ተከታዮች ተቃውመው ነበር። ለምንድን የተቃወሙት? ቢላል አርቲኩሌት ማድረግ አይችልም፣ ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሀሳብ አቅርበው ነበር። አይ የለም የተባለው እንግዲህ ነቢዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንጂ ህልማቸው ተገልጦላቸዋል። እሱ መረዋው ድምፁ ያነት አስረቃቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይህ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነቢዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይህም ሳያል ቡኻሪ 604 ላይ እንዲላል
narrated Ibn Umar እንደተረከው when the Muslim arrived at Medina, they used to assemble for the prayer and they used to guess the time for it. መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረጊያ ማለት ነው። During those days, the practice of Adhan for the prayer had not been introduced yet. አዛን የማያ ታይም በዛን ሰዓት አልተወሰነም አልደረሰም እንትን አልተባለም ነበር አለ። Once they discussed this problem regarding the call for prayer, some people suggested the use of a bell like the Christians. Others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So Allah's messenger ordered Bilal to get up and pronounce the Adhan for prayers. ምንድነው የሚለው? እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰብ ያሉ